ወበረካቱ ውድና የተከበራችሁ የዩቲዩብ ቤተሰቦች እንዴት ናቸው? ከኔ ጋር አለው አልሐምዱሊላህ ሁሉ ሰላም፣ ሁሉ መልካም ነው። ዛሬ ደግሞ በእንደዚህ በአረንጓዴማ ቦታ ብቅ ብዬላችኋለሁ። ኑ አብረን ከኔ ጋር ወክ እናድርግ፣ ዘና እንበል። አያችሁት እንዴት እንደሚያምር? በጣም ነው ደስ የሚለው። ለቤቱ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ተቀላቀሉ። እንዲሁም ነባሮቹን ላይክ ሼር በማድረግ አበረታቱኝ። አስተያየታችሁን በኮሜንት ጻፉልኝ፣ አበረታቱኝ ስለጠይቃችኋለሁ። አያችሁት እንዴት እንደሚያምር? ማሻአላህ ተባረከላህ። ብትፈልጉ ባህር አለ፣ በባህር በጀልባ ላይ መሄድ ትችላላችሁ። ብትፈልጉ በቃ አረንጓዴማ ቦታ ላይ ቁጭ ብላችሁ ሻይ ቃዋ መጠጣት ትችላላችሁ፣ ሳሩ ላይ ማለት ነው። በጣም ነው የሚያምረው። አዩት፣ አያችሁት? እየሄዱ ነው የሚታየው ቢጫው። በእንደዚህ ሁለት እየሆኑ ያው ጥንድማ የሆናችሁ ከባል ከሚስት ጋር እንደዚህ መሄድ ትችላላችሁ። እንደዚህም ከጓደኛ ጋር ይቻላል፣ ሴቶቹ ከቻላችሁበት ማለት ነው። ሰዋክነትን ያው የባህር ላይ ሹፌር እንግዲህ ብቃት ይጠይቃል። አያችሁት እንዴት እንደሚያምር ግን ማለት ነው። በጣም ነው ደስ የሚለው። በጣም ትልቅ ነው። እዚህ ጋር አረቡ፣ ሀበሻው፣ በቃ ምን ልበላችሁ፣ ብዙ አይነት ዜጋዎች እንደፈለጋችሁ፣ ምንም የሚያስፈራ ነገር የለም። እንደፈለጋችሁ መዝናናት ትችላላችሁ ማለት ነው። በጣም ነው ደስ የሚለው። እንግዲህ የዛሬው የከሚስ ምሽት ይሄን ይመስላል። የከሚሳችን ምሽት ማለት ነው። ያው ጅሙአና ከሚስ ያው አረቡም ሀበሻም ከተመቸው ሀዲቃ ደስ ይላል። ሰው በዛ ምናምን ስለሚል ደመቅ ይላል እና ከሚሳችን ይሄንን ይመስላል። ኑ ጎብኙ። በጣም ነው ደስ የሚለው ሳሩ ማለት ነው። ሀታ እናንተ ወቅ ባታደርጉም ከታች ቁጭ ብላችሁ ከሳሩ ላይ በጀልባ ላይ የሚሄዱትን እንደዚህም ዝም ብሎ መፈረሽ ትችላላችሁ ማለት ነው። ደስ ይላል። አየሩ ምናምን በጣም ነው ደስ የሚለው ማለት ነው። እንጃ እኔ ተመችቶኛል፣ ደስ ይለኛል። እንደዚህ አይነት ቦታ ላይ ሄዶ ራስን ዘና ፈታ ማድረግ አይምሮን ያድሳል። እንደዚሁም አየር ስንቀይር ሁልጊዜ ስራ ስራ ስራ፣ ያው የስደት ኑሮ ሁልጊዜ ስራ ነው። እኛ ደግሞ እረፍት የምናደርገው እዚህ ጋር መተን ራሳችንን አይምሮአችንን ስናድስበት ነው ደስታ የሚሰማን እንጂ ሁልጊዜ የሰው ቤት ስራ ከሆነ እኔ እንጃ ብቻ ምን ልበላችሁ። መቼም በዚህ ምድር ላይ ሆኖ የስደት ኑሮ ያልመረረው የለም። በተለይ አሁን ላይ ስደት በጣም እያስጠላ ነው። በዛ ላይ ደግሞ ብዙ አነስተኛ፣ እኔ እንጃ ብቻ ምን ልበላችሁ። እንግዲህ አላህ በሀገራችን ላይ ርዝቃችን ያደርግልን፣ የራሳችን የምንለውን ርዝቅ አላህ ያልታሰበውን ርዝቅ ይስጠንና በራሳችን ቢዝነስ ራስ በራሳችን ተቋቁመን የምንሰራ አላህ ያደርገን። አሚን በሉ። ጭም ስደት ያልመረረው ስለሌለ እርግጠኛ ነኝ። ይሄ የሁላችንም ምኞትና የሁላችንም ሀሳብ ነው። ከቤተሰብ ጋር መኖር፣ ከልጆቻችን ጋር ከቤተሰቦቻችን ጋር እንደዚሁም ከባልተቤቶቻችን ጋር እየወለድን እየከበደን ብንኖር ደስ ይለናል። ሁልጊዜ በሰው ሀገር ላይ አንኖርም። የሰው ሀገር ያው ሰርቶ ለመለወጥ ሰርተን የተሻለ ህይወት ይኖረናል በሚለው ነው እንጂ ተሰደን እያለ ነው። ማንኛችንም ቢሆን የራሳችንን ህይወት እንደነሱ እንዳረገን ተጣጣን በቤታችን ላይ እኛም ቁጭ ብለን ሶፋ ላይ ቴሌቪዥናችንን እያየን መኖር እኔ እንጃ አንጻ እና ምዶች እንግዲህ የዛሬው ምሽቴ ይሄንን ይመስላል። ኑ ከኔ ጋር እናምሽ፣ ከኔ ጋር እንቆይ። በጣም ደስ የሚል ቦታ፣ ጥሩ አየር ያለበት፣ ንፋሱ፣ አየሩ በቃ እንደዚሁ ሁሉ ነገር አረንጓዴማ ቦታው ሁሉም ደስ ስለሚል እንደዚህ አየር ቀየር ማድረጉ ጥሩ ነው። ሁልጊዜ ቤት፣ ሁልጊዜ ስራ፣ ሁልጊዜ ትዕዛዝ ሮሂ ጂቢ ማለት ሲሰለቻችሁ ማለት ነው። እንደዚህ እንደኔ ወጣ ብላችሁ ዘና በሉ። ራሳችሁን አታጨናንቁ። ራሳችሁን ማጨናነቅ ጥሩ አይደለም። የሆነ የራሳችን እረፍት ያስፈልገናል። የራሳችን ሰዓት ማለት ነው። እረፍት ስናደርግና የራሳችንን ጊዜ ወሰድ ብለን ራሳችንን ስናዳምጠው
እንጃ የተለያየ ደስታን ይሰማናል ማለት ነው። እናም እንግዲህ እኔ ዛሬ ለምን ወጥቼ አልዝናናም? ለምን ሁልጊዜ ድብርት ውስጥ ሆናለሁ? ሁልጊዜ ስራ፣ የስደት ኑሮ አይሞላም። አንዳንድ ጊዜ ተወት ካላደረግነው አይሞላም። አዎ መቼም አይሞላም። ሁልጊዜ ዛሬም ነገም አንድ አይነት ህይወት ነው የምንኖረው ስደት ቦታ ላይ ስንኖር። እንጃ ስደት ቦታ ላይ ሆነን እኮ ደስተኛ ነን ብለን የምንለውበት ቀን የለም። ራሳችንን በፈገግታ ውስጣችንን እየደበቅን ነው እንጂ ሁሉም ይሄ የራሱ ምክንያት ይኖረዋል። እናም ደግሞ ይሄ ምክንያታችንን ደግሞ ያው አላህ ብቻ ነው የሚያውቅልን፣ ከፈጣሪ ውጭ የሚያውቅልን ስለሌለ ወደ አላህ ነው መጠጋት ያለብን። አላህ እረፍት የምናደርግበትን ጊዜና እረፍት የምናደርግበትን ሰዓት እሱ ያቅርብልን። እናም የልፋት እንጀራ በቃ ብሎ እኛም በሀገራችን ላይ በራሳችን ሀገር እንደዚህ ሂደን የምንዝናና ወክ የምናደርግበት የእረፍት ጊዜያችንን እሱ ሰዓታችንን አላህ ያቅርብልን። ከቤተሰቦቻችን ጋር፣ ከልጆቻችን ጋር፣ ከባልተቤቶቻችን ጋር የምንዝናናበትን ሰዓት ያድርስልን ማለት ነው። እና በጣም ነው ደስ የሚለው። ያው አንዳንድ ጊዜ አለ አይደለ የራሳችን እረፍት ሲያስፈልገን ሰው ሆኖ መቼም የሰው ልጅ የማይደክመው ምናምን የለም። እንጃ ድክም ሲለው ምድር ሲለው በቃ ህይወት ፈተና ትሆንበታለች። ያም የሚሆነው ደግሞ ከእረፍት ካለማግኘት አንጻር ነው። እረፍት ቢያገኝና ደስተኛ ቢያደርግ አይምሮውን ሁልጊዜ እንደዚህ ስራ ሁልጊዜም ድብርት ውስጥ ሲሆን ነው ስደት ከባድ የምትሆነው። ግን እረፍት እያደረገ እንደዚህ አንዳንድ ከጓደኛ ጋር ተቀላቅሎ ሀሳብ በመለዋወጥ ምናምን ሀሳብ ለራሱ ቀንስ ይላል። የሆነ መቼም ሁላችሁም ታውቁታላችሁ። የሆነ ድብርት ውስጥ ትገቡና የሆነ የሚያጨናንቃችሁ ነገር ይኖራል። በቃ ታቅማችሁ በላይ ከአይምሯችሁ በላይ ይሆንባችኋል አንዳንድ ጊዜ ሁሉ ነገር ሀሳቡ ሁሉ ነገር ማለት ነው። ግን እንደዚህ ከጓደኛ ጋር ተገናኝታችሁ ይቅርና በስልክ ለራሱ የራሴ ለምትሏት ሰው ወይም የራሴ ለምትሉት ሰው የሆነ ሀሳባችሁን ስታካፍሉ ያ ሰው ሲያብራራላችሁና የሆነ መፍትሄ ነገር ሲሰጣችሁ እኮ ከዛ ከጭንቀት ትወጣላችሁ። ይበልጥ ደግሞ በአካል ተገናኝታችሁ ከጓደኛ ጋር እንደዚህ አይነት ቦታ ላይ ሄዳችሁ ቁጭ ብላችሁ ምናምን ስለ ወደፊት ህይወታችሁ እያለማችሁ ምናምን እየተወያያችሁ ሀሳብ ለሀሳብ ስትለዋወጡ በዚህ ቦታ ላይ ቁጭ ብላችሁ በጣም ነው ደስ የሚለው። አላማው ሁሉ ይመጣላችኋል ነው የምላችሁ። ምክንያቱም አይምሯችሁን አደሳችሁ በቃ ጥሩ አየር ጥሩ መንፈስ ነው በጭንቅላታችሁ ውስጥ መንፈስ የያዘባችሁ ማለት ነው። ስለዚህ ደስተኛ እንድትሆኑ ያደርጋችኋል። ሲቀጥልም ደግሞ ግድ ነው ያስፈልጋል። የሰው ልጅ እስከሆነ ድረስ የራሱ ጊዜና የራሱ እረፍት ያስፈልገዋል ብዬ ነው የማስበው። ምክንያቱም አንድ ሰው ሁልጊዜ ስራ እንደሰራና ሁልጊዜ ዝም ብሎ ራሱን እንዳጨናነቀ መኖር የለበትም። እንደዛም ሊሆን አይችልም። የሆነ ሰዓት ወስዶ እንደምንም ብሎ ቦታ አጣቦ አጨናንቆ በራሱ ስራ እኮ ሁሌ እንደተወጠርን ነን። እረፍት ባገኘንበት ሰዓት ደግሞ ሰውነታችንን ማዳመጥ አለብን። ለሰውነታችን ጊዜ እንስጥ፣ ራሳችንን እናዳምጠው። እስኪ ራሳችንን ከማንም ሰው ለራሳችን የምንቀርበው ራሳችን እስከሆነ ድረስ ራሳችንን ጊዜ ሰጥተን ጊዜ ወስደን የማዳመጥ ግዴታ አለብን። ምን እያሰብን እንደሆነ የምናደርገው ነገር ምን እንደሚሆን ምን እየተካሄደ እንደሆነ ቆም ብለን ማሰብ አለብን። እናም ለቤቱ አዲስ የሆናችሁ ላይክ፣ ሼር በማድረግ ሰብስክራይብ ያደረጋችሁ የደወል ምልክቱን በማድመጥ ቤተሰብ ሁኑ። ኢንሻአላህ ቀጣይ ደግሞ በሌላ በአስተማሪ ቪዲዮና ጠቃሚ በምለው ልመጣላችሁ እችላለሁ። እስከዛው ድረስ እያበረታታችሁ ቆዩኝ። መልካምነት ለራስ ነው። ቅንነት አያስከፍልበትም ማለት ነው። በአንድ ላይ እጅ ለእጅ ተያይዘን አንድ ላይ ወደፊት ጉዞ ወደፊት የእናንተ ድጋፍ ስለሚያስፈልግ መደጋገፍ ግድ ነው። እኛ ከታች ያለ ነው የእናንተ በታች ሆነውን እኛን እየያዛችሁ እጅ ለእጅ ወደፊት ስትሄዱ በጣም ደስ ይላል እና ማበረታታቱ አስፈላጊ ነው መሆንም አለበት። እዚህ ቦታ ላይ ራስ በራሳችን ካልተደጋገፍን ካልተጠነካከረን ማንም የሚገድፈን የሚያጠናክረን ሰው የለም።
ሁሉም የራሴ ይሁን እኔ ልደግ። እንደዛ ከሆነ ፈጣሪም ደግሞ ከበታቻችን ያለውን የማያውቁትን ስናሳውቅና እነሱን ስናግዝ ነው እንጂ ሁሉም የራሱን ማደግ የራሱን መለወጥ ብቻ ከሆነ አንድነት መተሳሰብ ከሌለው ይሄ አይደለም ኢትዮጵያዊነት ማለት ነው። ኢትዮጵያዊነት ማለት አንድ ላንድ በአንድነት እንደዚህ ተያይዞ ጉዞ ወደፊት ከኛ በታች ያለውን የማያውቁትን ማጠናከር፣ ጥሩ ደረጃ እንዲደርሱ ማድረግ፣ መምከር፣ በቃ የተለያዩ ነገሮች እንደዛ ስንረዳዳ መተሳሰብ የሚባል ነገር ሲኖር በጣም ደስ ይላል። ወዳችሁ ፈቅዳችሁ ስለምትከታተሉኝ ደግሞ ከልብ አመሰግናለሁ፣ ከልብ ማለት ነው። እናም በአንድ ላይ እየተበረታታን እየተገዳደፍን ጉዟችንን ወደፊት እንቀጥል፣ አላማችንን እናሳካ። የልፋትን ውጤቱን ሲያገኝ ደግሞ የሰው ልጅ ደስ ይለዋል። የሰው ልጅ ነንና የሆነ ነገር ሲደርስብን የሚከፋና ትንሽ ነገርም ሲያስደስተን ደግሞ በጣም ደስ ይለናል። የልፋታችንን ደግሞ ስናገኝ በጣም እንደሰታለን። ለዛም ደግሞ ትዕግስት ያስፈልጋል። ትዕግስት የሚባል ነገር ትዕግስትና ተስፋ ሲኖረው የሰው ልጅ አሰበበትም ይደርሳል፣ አላማውንም ያሳካል። ያንን የሚሆነው ደግሞ እኛ ትዕግስት ሲኖረን ነው። አላህ ትዕግስቱን ይስጠን ኢንሻአላህ። ከታገሱት ሁሉም ያልፋል ነው የሚባለው አይደለ? አዎ ይሉን እንደዚህ ነው የሚያምረው። በቃ አንዳንድ ጊዜ እየመጣችሁ እዚህ ተጋበዙ፣ ተገባበዙ። ሁሉ ጊዜ ጭንምቅ ምንድን ነው ፈታ በቃ ዱንያ 10 አትሞላም። ሁሌም 9 ናት እንደጎደለ ናት። ዓለም 9 ናት ይላል ዛሬ ሰው። ስለዚህ በቃ አንዳንድ ጊዜ ግዴታ ራስን ፈታ ለማድረግ እንደዚህ ራስ በራሱ ማለት ነው። አንድ ሰው ራሱን የሚያጥናናው ራሱ ሰውየው ራሱ ነው። የሆነ ድክመት ከተሰማን ደክመን እንቀራለን። የሆነ ደግሞ በቃ ለምን እንደዚህ ይሆናል ራሴን ለምን ለዛ አጨናንቃለሁ ብለን ካለ ራሳችን ከድብርት ውስጥ ማውጣት እንችላለን። ምክንያቱም ድብርት ውስጥ በማንገባበት መልኩ እንደዛ አንዳንድ ጊዜ ወጣ ብለን ራሳችንን ስናድስ ከሰው ጋር ስንገናኝ ምናምን ደስተኛ እንሆናለን ማለት ነው። ስለዚህ ራሳችሁን አታጨናንቁላችኋለሁ። መልካም ቆዩልኝ። ከልብ አመሰግናለሁ።